ሰላም ጤና ይስጥልን ውድ ግብር ከፋዮቻችን እንዲሁም የዩቲዩብ ገጽ ተከታታዮቻችን ይህ በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት እየተዘጋጀ የሚቀርብላችሁ ታክስና ታክስ ነክ ጉዳዮችን እንዲሁም ደግሞ ከግብር ከፋዮቻችን በሚቀርቡ ጥያቄዎች ላይ ማብራሪያ የሚሰጥበት የዩቲዩብ ገጻችን ነው። ገጻችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ዛሬ አዘጋጅቼ የማቀርብላችሁ ምስራቅ አበበ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ሲሆን የዛሬው ርዕሳችን የታክስ ክፍያ ጊዜ ማራዘሚያ ለመግባት መሟላት ያለባቸው ቅድመ ሁኔታዎችን በተመለከተ ይሆናል። በመጀመሪያ የታክስ ክፍያ ጊዜ ማራዘሚያ ማለት ምን ማለት ነው የሚለውን ስንመለከት አንድ ግብር ከፋይ የውሳኔ ማስታወቂያ ከደረሰው በኋላ ወይንም ደግሞ ራሱ አሳውቆ የሚከፍለውን የንግድ ትርፍ ግብር መክፈል አለመቻሉን ጠቅሶ ሲያመለክት የክፍያውን ሁኔታ አራዝሞ እንዲከፍል የሚሰጠው የስምምነት ውል ነው ማለት ነው። የታክስ ክፍያ ጊዜ ማራዘሚያ የሚፈቀድባቸው ሁኔታዎች ምን ነገሮች ሲሟሉ ነው የሚለውን ስንመለከት አንደኛ ታክስ ከፋዩ የታክስ ዕዳውን በአንድ ጊዜ መክፈል አለመቻሉ ሲረጋገጥ፣ ሁለተኛ ታክስ ከፋዩ የታክስ ማስታወቂያ በደረሰው ጊዜ በከፍተኛ የስጋት ደረጃ ውስጥ የሚገኝ አለመሆኑ ሲረጋገጥ ሲሆን፣ በሶስተኛ ደረጃ ደግሞ በከፍተኛ የስጋት ደረጃ ውስጥ የሚገኝ ሀብት በዕዳ የተያዘበት ወይም ደግሞ ንብረት እንዲሸጥ ጨረታ የወጣበት ታክስ ከፋይ ዕዳውን ለመክፈል የክፍያ ስምምነት የሚጠይቅበት ጊዜ ዕዳውን ተመጣጣኝ የሆነ የባንክ ዋስትና ማቅረብ ይጠበቅበታል ማለት ነው። በሁለተኛ ደረጃ የምናየው ደግሞ የታክስ ክፍያ ጊዜ ማራዘሚያ የማይፈቀድባቸው ሁኔታዎችስ ምን ናቸው የሚለውን ስንመለከት አንደኛ በታክስ ማስታወቂያ ጊዜ መክፈል ያለበትን ታክስ ዕዳ ቀጥተኛ ያልሆነ ታክስ በሚሆንበት ጊዜ እንዲሁም ደግሞ ከተከፋይ ሂሳብ ላይ ተቀንሶ የሚከፈል በሚሆንበት ጊዜ የክፍያ ጊዜ ስምምነት አይሰጠውም ማለት ነው። ሌላው አስቀድሞ የክፍያ ጊዜ ስምምነት የገባ ሆኖ ነገር ግን የዕዳውን በተሰጠው ጊዜ ስምምነት ውስጥ ያለበቂ ምክንያት ሳይከፍል የቀረ ከሆነ እንዲሁም ደግሞ በሶስተኛ ደረጃ የታክስ ክፍያ ጊዜ ማራዘሚያ የተጠየቀበት ታክስ ዕዳ መጠን እንደ ታክስ ከፋዮቹ አመዳደብ ከተቀመጠው አነስተኛ የገንዘብ መጠን በታች በሚሆንበት ጊዜ የክፍያ ጊዜ ማራዘሚያ የማይሰጠው ይሆናል ማለት ነው። የታክስ ክፍያ ጊዜ ማራዘሚያ እንዲፈቀድለት የሚጠይቅ ግብር ከፋይ ምን ነገሮችን ማሟላት አለበት የሚለውን ደግሞ ስንመለከት አንደኛ የክፍያ ጊዜ ስምምነት የሚገባበትን የታክስ ዕዳ 25% መክፈል ይጠበቅበታል ማለት ነው። ነገር ግን የክፍያ ጊዜ ስምምነት የሚጠይቀው ንብረት ከታገደ በኋላ ወይም ደግሞ በከፍተኛ የስጋት ደረጃ ውስጥ ሆኖ ባለስልጣኑ ንብረቱን በጨረታ ለመሸጥ የጨረታ ማስታወቂያ አውጥቶበት ከሆነ ባለስልጣኑ ያወጣውን ወጪዎች ጉዳዩን ለማስፈጸም ያወጣውን ወጪዎችና እንዲሁም ደግሞ የታክሱን 25% ከከፈለ በኋላ የክፍያ ጊዜ ስምምነት የሚያገኝ ይሆናል ማለት ነው። እንግዲህ በዛሬው ለማየት የሞከርነው የክፍያ ጊዜ ስምምነትን በተመለከተ ይሄን ይመስላል። በቀጣይ በሌላ ርዕስ እስክንገናኝ ድረስ ሰላም ቆዩን።